እዚህ ሀገር ላይ በግልጽ እንዲነሱ እኮ ያደረጉት እኮ ጋይስ እነሱ ናቸው እኮ። ወገቡ ላይ እያስተኛት አንዴ እዚህ ላይ አንዴ በትከሻው አንዴ እንዲህ እያለ ልጅቷ አመል ሆኖባት ፈረስ ላይ ወጣ ሆኖ ተነሳች። እንደዚህ ተኝታ ጋይስ ብትቆ በዛ ነው የምናውቀው እኛ፣ በዛ ነው የምናውቃቸው ሁለቱም ማለት ነው ጋይስ። እንግዲህ እሱ ሰውዬ ማለት ነው አለፍ ሲል ደግሞ አሳዋን እንዴት እንደሚያረጋት ጋይስ፣ እንዴት በቃ ማለት ጋይስ በቃ አሷን እንዲህ ነው የሚጫወትባት በእጁ እንዲህ አሷን የባህር አሳ በሉ የውቅያኖስ ምናምን በሉ አሷን እንዴት በቃ ማለት ጋይስ በቃ አሷን እንዲህ ነው የሚጫወትባት በእጁ እንዲህ አሷን የባህር አሳ በሉ የውቅያኖስ ምናምን በሉ አሷን ብቻ እንዲህ አሷን ራሱ እንዴት እንደሚገለባብጣት ማለት ነው ጋይስ። እሱ ሰውዬ ነው ዛሬ ምን እንደለቀቀ ልንገራችሁ። የኢትዮጵያ ሕዝብ ነው ጉድ። የወንድ ልጆች እናቶች አላችሁ፣ የወንድ ልጆች እናት አላችሁ። ይህን ቪዲዮ ስሰራ ከልቤ በጣም ነው ማስነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። በህይወቴ ላይ እየደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ማለት ላልኩሽ አልፈልግም ያልሽ በራሴ ቤት እጅልኝ። ስለዚህ መብላታችን ልብ ተሰማችሁ አይደለ? ሁላችሁም መብት አለበት አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ለቤተሰብ ጉዳለ ቤተሰብ ብሶቱን በቲክቶክ አካውንቱ ለቀቀ ጋይስ። ምን አትሉኝ? ተራብኩኝ አለ፣ እራብ ገደሉኝ አለ። እህቱ የእናቱ ልጅ እቺ ክፉ ጋይስ እህቱ ሰባችሁ አሳዘነ። አንጀቴን በላኝ። እኔ በአማርኛ ራሱ እኮ የሚሰማ አይመስለኝም አንዳንዴ ዝም ብዬ ሳየው ጋይስ። እንደው ዝም ብዬ ሳየው መኮሰት ራሱ የሚችል አይመስለኝም። ምክንያቱም መነጽሩን ያደርጋል እዚህ ጋር ያለውን አናየው። በተቀረ እንዲህ ሲል ነው የምናየው። እንዲህ አስዋን እንዲህ ከዛም ይመጣል፣ ሳልሳ ይደንሳል፣ ከዛ ማለት ሲል ቦክሰኛ ይሆናል። እኔ የምልህ አንተ ግን ማለት ነው እና ጥያቄ አለኝ። ና ቁጭ በል ስማ፣ ቆይ አንተ ቦክስ ሰልጥነ የለ እንዴ? ደግሞ ልንገርህ ምንም ቢሆን የእናት ልጅ ናት። አሁን እኮ ችግር ያመጣ ነው እኮ እዚህ ጋር እኮ ነው ጋይስ። ምን አትሉኝም? የሀገሬ ልጆች ወንድ ሴት ልጅ ላይ የሚደርስ ጥቃት ይቅር፣ ወንዶች ሴት ላይ እጁን ማንሳት የለበትም ይባልና በሪሌሽን በትዳር ምናምን ያለውን ጦርነት የእጅ ላይ ሴት ልጅ ላይ የሚመታውን ምት ስለምንቃወም ጋይስ ወንዶቹ ፈሪ ሆኑ መሰለኝ። የእናትን ልጅ ወንድም እህትንማ በጣም መጠረባ ነው እንጂ ማንሳት ያለበት አንተ አሳ በጥፊ ይመጣል። ቦክሰኛ ነህ፣ ሰውነት ከፍ ያለ አትጠጣትም እንዴ? በምግብ በሆድህ ምን ማለት ነው? ኪችን ገብተህ ቪዲዮ ቀርጸህ የኢትዮጵያ ሕዝብ ምክር ከለከሉኝ የምትለው ቤተሰብ ነው። ባልና ሚስት አይደሉም፣ ወንድሙ ያውም የ5 ዓመት ታናሹ ቤተሰብ። ይሄ ማለት ልንመካከርበት ይገባል። ይሄ ደግሞ ኢትዮጵያ ሕዝብ እናቶች ምግቦች በሉ ምን ማለት ነው? ወንድምና እህት መደባደብ እንዴ ጋይስ? እህት እኮ ወንድምን የ5 ዓመት ልዩነት እኮ አላቸው ጋይስ። ማለት እኛ ላይ የመጣ ቪዲዮ ቦክስ ሰነዝራለን፣ እህት ላይ ግን ኩሽና ገብተህ ምግብ ከለከሉ ሰራተኛ መጸችብን ትላለህ። ራስህ ቁጭ ብለህ ወጥ እየሰራላት ኩሽና ወንድሟ መሆኗን ረሳች። እህቷ መሰልካት። አታጠጣት እንዲዘግ ምን ማለት ነው? ሆድህን የምትከለክለግ እኔ እኮ የሀገር ስልጣኔ አጉር ህግ አለ የኔ ፍቅር እና የእናት እህትና ወንድም ላይ ህግ ምናምን የለም። ትቀጠቀጫታለሽ። ጫላ አቃውላ ለምዳችኋል። አሁን ሴት ላይ ሴት መመታት የለባትም ሴት እንደዚህ ናት ስለምትባሉ የእናት ልጅ እኮ ነው። ምን ማለት ነው?